በመጠበቂያዬ ላይ ቆማለሁ፣ በአምባው ላይ እወጣለሁ። የምናገረኝን ስለ ክርክሬ የሚመልሰውን አውቅ ዘንድ እመለከታለሁ። እግዚአብሔር ይመለሰልኝ እንዲህ ማለት አንባቢው ይፈጥን ዘንድ ራእዩን በጽላት ላይ ግለጠው። ራእዩ ገና እስከ ተወሰነ ጊዜ ነው፣ ወደ ፍጻሜ ይቸኩላል። እርሱም አይዋሽም፣ ቢዘገይም በእርግጥ ይመጣልና ታገስ፣ እርሱ አይዘገይም እያለ ይቀጥላል። እንግዲያውስ እዚህ ጋር ትልቅ ዲፍ ቃል አለ። ዕንባቆም የሚባለው ነቢይ ከተናናሽ ነቢያቶች አንዱ ነው። ዕንባቆ የተባለ ነቢይ ደግሞ የጽድቅ ሰባኪ ነው። እግዚአብሔርን ፍርድ በምድር ላይ የሚጠባበቅ ነቢይ ነው። ዕንባቆም ከሌሎች ነቢያቶች ልዩ የሚያደርገው አንደኛ የእግዚአብሔርን ፍርድ የሚጠብቅ ከእግዚአብሔር ጋር ለመገናኘት ወስኖ በስፍራው ላይ ቁጭ ብሎ ያለ ነቢይ እንደሆነ በዚህ ስፍራ ላይ ቃሉ ያመለክታል። ሌላው ታናሽ ነቢያቶች ተርታ ላይ ያለ ነቢይ ስለሆነ ዕንባቆም ይህን ሲናገር አንደኛ ጥያቄ የዘገየበት ሰው ነው። ሁለተኛ ምድር በተለያየ ነገር ተጨማልቃ ባለችበት ጊዜ የሚኖር ሰው ነውና በዛ ዘመን ደግሞ እግዚአብሔር ነቢያትን እንደ አፉ የሚጠቀምበት ነቢያት ጋር እግዚአብሔር መልእክት ወደ ምድር ወደ ትውልድ ወደ ታላላቅና ወደ ታናናሾች የሚያደርሰው እግዚአብሔር በነቢይ በኩል ነው። ኢየሱስ ጌታ ነው። በዛ ዘመን ዕንባቆም እንዲህ ብሎ ነው የተናገረው። በመጠበቂያዬ ላይ እቆማለሁ፣ በአምባው ላይ እወጣለሁ፣ የምናገረኝን ስለ ክርክሬ የሚመልሰውን አውቅ ዘንድ እመለከታለሁ ይላል። ስለዚህ የዛሬው ርዕስ ትልቁ ምን የሚል ነው ካላችሁ ታገሰው። ኢየሱስ ጌታ ነው። በስፍራ ላይ ሆነ ታገሰው። በቦታ ላይ ሆኖ ታገሰው። እግዚአብሔር ባስቀመጠበት ሆነ ታገሰው። እሱ ይመጣል። እሱ አይዘገይም። እሱ አይዋሽም። ምክንያቱም ለምንድን ነው እዚህ ቦታ ላይ ርዕሴን እንዲህ የወሰድኩት? ሰውየው ምርር ብሎታል ስናይ በመጠበቂያዬ ላይ እሆናለሁ፣ በአምባዬ ላይ እቆማለሁ፣ ስለ ክርክሬም የሚመልስልኝን መልስ እጠብቃለሁ የሚል ምርር ያለ ጥያቄ ነው። ምክንያቱም ብዙ ዘመን በፊት ሆኛለሁ፣ በፊት ተመላልሻለሁ፣ አገልግያለሁ፣ ታዝዣለሁ፣ እንዲና እንዲህ ሆኛለሁ፣ መልስ ዘገይቷል፣ ጥያቄ በጥያቄ ሆኛለሁ፣ መከራ በዝቶብኛል፣ ሰልችቶኛል። አሁንም ግን አለ ሃሌሉያ ኢየሱስ ጌታ ነው። ምን ሆናለሁ? አሁንም በመጠበቂያዬ ላይ ምን ሆናለሁ? እቆማለሁ። ሃሌሉያ። አንድ ጩኸትን የሚሰማ አለ። አንድ ልመናን የሚሰማ አለ። አንድ ጸሎትን የሚያዳምጥ አለ። አንድ የሚመለስ ኃይል አለ። ስለዚህ እኔ ምን ሆናለሁ? በመጠበቂያዬ ላይ እቆማለሁ። ሃሌሉያ። በጣም ይገርመኝ ሰው ወረድ ብሎ ሶስተኛ ምዕራፍ ላይ ሲናገር በለስ ባታፈራም ይላል። ከብቶችን በቃቃት ወይም አይኖች ባይኖሩም ይላል። ኢየሱስ ጌታ ነው። ወይንም ፍሬ ባታፈራል ዝም ብዬ እግዚአብሔር እናደርጋለሁ አለ፣ ይጠብቃለሁ አለ። ዛሬ አንተ ታገሰው፣ እግዚአብሔር ይመጣል። አሜን። በዝምታ ውስጥ ላንተ መልሳለሁ። አሜን። በዝምታ ውስጥ ላንቺ መልሳለሁ። አሜን። የዘገየ ቢመስል እግዚአብሔር ወደ ቤት ይመጣል። አሜን። እግዚአብሔር ወደ ቤትሽ ይመጣል። አሜን። ባልተመለሰው ነገር ላይ በዘገየው ነገር ላይ እግዚአብሔር የሰራኝ አምላክ እሱ ይመጣል። አሜን። ሃሌሉያ። አሜን። ስለዚህ እግዚአብሔር በእንዴት ይመጣል? አንተ በስፍራው ላይ ሆነ ታክሰ ስትጠብቆ ይመጣል። ስለዚህ ትጠብቃለህ፣ ጌታ ይመጣል። አሜን። ሁኔታ ላይ አትናወጥ፣ ሁኔታ ላይ አትታወቅ፣ ሁኔታ ላይ አትረበሽ፣ ሁኔታ ላይ አትሰደድ። በስፍራ ላይ ሁን፣ ታገስ፣ እግዚአብሔር ይመጣል። አሜን። በቦታ ላይ ሁን፣ ታገስ፣ እግዚአብሔር ይመጣልሻል። አሜን። እግዚአብሔር ዝም ብሎ አይመጣም፣ ነገርን በሶስት ነገር አካፍሎ ይመጣል። አሜን። እዚህ ቦታ ላይ ሰውየው አንደኛ ይቆማለሁ፣ በምን ላይ? በመጠበቂያ ላይ። ሁለተኛ በአምባው ላይ እወጣለሁ አለ። ሶስተኛ ስለ ክርክሬ የሚመልሰውን አውቅ ዘንድ ምን አደርጋለሁ? እመለከታለሁ ነው። ሶስት ነገር ሰውየው ብሏል። ነቢዩ የተናገረው ሶስት ነገር ነው። ስለዚህ ከዛ በኋላ እግዚአብሔር መለሰልኝ ይላል። እግዚአብሔርም ዕንባቆም የመጣው በሶስት ነገር ነው። እግዚአብሔርም የመጣው ደግሞ በእንደዛ ልክ ነው። እንዲህ ነው አለው። መለሰልኝም እንዲህ አለ። ማን? እግዚአብሔር። የት ላይ ሆኖ? አምባው ላይ ሆኖ። የት ላይ ሆኖ? መጠበቂያው ላይ ሆኖ። ምን እየሆነ? ስለ ክርክሩ የሚመልሰውን እየጠበቀ ያ ሰው ባለበት ቦታ ላይ እግዚአብሔር መለሰ። ዛሬ ለአንድ ሰው መልስ ይመጣል። አሜን። ዛሬ ለአንድ እህት መልስ ይመጣል። አሜን። ዛሬ ለአንድ ወንድም መልስ ይመጣል። አሜን። በዘገየ ጉዳይ
ላይ እግዚአብሔር ይመጣል። ልታስበ ያለው ነገር እግዚአብሔር ሊያደርግ ይመጣል። በሕይወት ላይ እጅ በእጅ አስጭኖ ሊፈጽም እግዚአብሔር ይመጣል። አንተ እጅ ጭነ የምትገረም ነገር እግዚአብሔር ልሰራ ወደ አንተ ዘንበል ይላል። ሃሌሉያ። አንባቢው ምን ሆነ ላይ ይፍጠናል። ሃሌሉያ። ማነው ይምር? ጠያቂው አላለም፣ ጠባቂው አላለም። ኢየሱስ ጌታ ነው። እዚህ ጋር ጠባቂ ያለ፣ ጠያቂ ያለ፣ የሆነ አምባ ላይ ቆመ ሰው አለ። ግን እግዚአብሔር ሲመጣ ምን አለ? አንባቢው ምን ሆነ አለ? ይፍጠን። ሃሌሉያ። ስለዚህ ሰው መልስ ለማድረስ ስለዚህ ሰው የሚመለሰው መልስ ጽፎ ለመያዝ እውቀት ያለ፣ መረዳት ያለ፣ ማስተዋል ያለ መልሱ መቼ እንደመጣ እንዴት እንደሚመጣ ሊያረጋግጥ የሚችል አንባቢው ምን ይሁን? ይፍጠን። ሃሌሉያ። ኢየሱስ ጌታ ነው። አንተ እግዚአብሔር ስላንተ ሰውን ያስቸኩላል። ግድ የሚል ሰው ያስቸኩላል። ስላንተ የሚረዳ ሰው ያስቸግራል። ስላንተ የሚረዳው ሰው ያስቸኩላል። ስለኔ የሚረዳው ሰው ጌታ ያስቸኩላል። ክርክር አለው። ግን ነገርን የሚያዝ ነገርን የሚሰበስብ ነብር ዳታዎቹን ሰብስበው ስለማቆም መልስ አንድ ላይ ይዞ ጽፎ የሚሰጥ ሰው እግዚአብሔር ያዘጋጀ ሰው ስላለ አንባቢው ይፍጠን። ሃሌሉያ። የሞት ታሪክን፣ የኑሮ ታሪክን፣ የአገልግሎት ታሪክን፣ ያንተ እንቅስቃሴ ታሪክን የሚያውቅ ሰው አንባቢው ምን ይሁን? ይፍጠን። አያችሁ፣ ዕንባቆስ ለራሱ ነገር ላያውቅ ይችላል። ግን እያነበበ ያለ ሰው አለ። ዕንባቆስን እየተከታተለ ያለ ሰው አለ። የዕንባቆስን ሕይወት የሚሰማ ሰው አለ። የዕንባቆስን እንቅስቃሴ የተረዳ ሰው አለ። ስለዚህ እግዚአብሔር ወደ ዕንባቆስ ሳይሆን አንባቢው ምን ይሁን? ይፍጠን። ሃሌሉያ። ዛሬ አንድ ሰው ይፈጥናል። ስላንተ የሚቀና ሰውን እግዚአብሔር ያፋጥናል። ስለ ኢየሩሳሌም ዝም አልልም፣ ስለ ጽዮን ጸጥ አልልም ይላል። ለምንድን ነው ስል ጉብኞቿን በዙሪያው ላይ አኖራለሁ። ምን እስከምትሆን? እስከምትጽናና ድረስ፣ በእግር እስከምትቆም ድረስ፣ እሷ ተረጋግታ የእግዚአብሔርን ምርኮን እስከምታገኝ ድረስ እሷ ዙሪያ ላይ ምን አኖራለሁ? ጉብኞቹን አኖራለሁ ይላል ኢሳይያስ። ዛሬ ባንተ ሕይወት ላይ እግዚአብሔር አንባቢውን ያስቸኩላል። ባንቺ ሕይወት ላይ አንባቢውን ያስቸኩላል። ስላንተ የሚቀና ሰው ይነሳል። ስላንቺ የሚተጋ ሰው ይነሳል። እግዚአብሔር ሰምቶ ስላንተ የሚመልስ ሰው ይነሳል። ስላንተ ታሪክ የሚተርክ ሰው ይነሳል። ሃሌሉያ። ስለዚህ ለምንድን ነው ስል ራእዩን ጻፈ ሹፓንያ። በጣም ይገርመኝ። አንዳንድ ቦታ ድሮ አገልጋዮች መጻፍ አይችሉም። ድሮ አገልጋዮች የእግዚአብሔርን ድምፅ ይሰማሉ። ጻፊዎች ሌሎች ናቸው። ሐዋርያ ስራ እንደጻፈው ማን ነው? ሉቃስ ነው። ሐዋርያው ስራ መጻፍ ሳይችል ሐዋርያው ጳውሎስ መጻፍ ሳይችል ቀርቶ አይደለም። ሐዋርያው ጳውሎስ የሚሰራው ስራ፣ የሚሄደው እንቅስቃሴ፣ የሚያደርገውን አካሄድ ሁሉ እኮ ላይ የተከታተለ የሚፈጥን ሰው አለ። የሚሰበስብ ሰው አለ። ዳታን የሚያከማች ሰው አለ። የሰበሰበውን የሚጽፍ ሰው አለ። ኤርሚያስ ያስለጣና ያያቸውን ራእዮችን፣ ያያቸውን ድምጾችን፣ ያያቸውን የተመለከትካቸውን ክርታስ ውሰድና ምን አድርጋለ? በክርታስ ላይ ጽፈ ያስቀምጣል። ዛሬ በአንድ ሰው ሕይወት ላይ እግዚአብሔር ሕይወት ያለ ነገር ያደርጋል። አሜን። ያንተ ነገር በማደር ላይ ይቀመጣል። አሜን። እግዚአብሔር ተቀብሎ እግዚአብሔር የሚያደርግ ነገር በቤትሽ ላይ ይሆናል። አሜን። ያን ደግሞ የሚያስፈጽሙ ሰዎችን እግዚአብሔር በዙሪያችሁ ላይ ያስቸኩላል። አሜን። አንድ ጊዜ ወደ ዘካርያስ መጣ። ሮጦ መጣና ዘካርያስ ላይ ሲናገር አንድ ጎልማሳ እየፈጠነ መጣ። ወደ አምስተኛ ምዕራፍ ይመስለኛል። ወዴት ነው የምትሄደው ሲል ኢየሩሳሌም ውርደቷን ስፋቷንና ወርዷን ምን ለማድረግ ሊለካ ስል አንድ ሌላ ጎልማሳ መጣና ኢየሩሳሌም አትለካ ማለት፣ ኢየሩሳሌም አትመዘን ማለት። ዛሬ ይኸውልህ ችግር ውስጥ ያለ ሰው አትለካ። አሜን። ሚጥ ውስጥ ያለ ሰው አትለካ። አሜን። አንተ ውስጥ ላይ ሰራዊት አለ። አሜን። አንተ ውስጥ ላይ ባንቺ ውስጥ ላይ ሰራዊት አለ። አሜን። እግዚአብሔር የተቀበለ ሕይወት አለ። አሜን። ወዳጄ ልንገርህ፣ አትደፈር። አሜን። ማንም ከሰማይ ሆነ ከምድር የሚነሳው አይደፍርህም። አሜን። እግዚአብሔር አንተንና ያንተን ነገር በራሱ መላእክቶች ያስቀጥላል። አሜን። ባንተ ዙሪያ የሚተጉ ትውልድ ይነሳሉ። አሜን። ዛሬ ምን እንደሚያወራ ባላውቅ ይሄ ቃል ዛሬ ለአንድ ሰው ይኸውልህ፣ አንተ ስፍራ ሳትለቅ ትቀመጣለህ፣ እግዚአብሔር የሚተጉትን ያስነሳል። አሜን። ስላንተ ሕይወት፣ ስላንተ ኑሮ፣ ስላንተ አገልግሎት፣ ስላንተ ትዳር፣ ስላንተ እንቅስቃሴ እግዚአብሔር የሚከታተሉና ፑሽ አድርጎ ወደፊት የሚያራምዱትን ሰዎችን እግዚአብሔር ከዙሪያ ያሰፍራል። አሜን። እነሱ ይነሳሉ። አሜን። እነሱ ሲነሱ ያንተ ነገር መጻፍ ይጀምራል። አሜን። በቤተ መንግስት መግባት ይጀምራል። አሜን። በቤተ ክህነት መግባት
ይጀምራል። ቤተ መቅደስ መግባት ይጀምራል። ለምድር ኃያላኖች መቅረብ ይጀምራል። ያንተ ነገር ፈጥኖ ወደ ክብር ይገለጣል። ብቻ ምን አድርጎ ስፍራን አትልቀቀው፣ ታገስ። ቦታን አትልቀቀው፣ ታገስ። ርስትን አትልቀቀው፣ ታገስ። ሃሌሉያ። አንድ ሰው የሚታገሰው እግዚአብሔር የሚያስቸኩል ሰው አለ። አሜን። ከኔ ጋር ናችሁ? ዛሬ ትጎበኛለህ። አሜን። ዛሬ ትጎበኛለህ። አሜን። ብቻ እግዚአብሔር ስላንተ የሚሰራ ስራ ስላለ ባንተና ባንቺ ጉዳይ ላይ እግዚአብሔር ከዛሬ ጀምሮ ይንቀሳቀሳል። አሜን። በኔ ጉዳይ ላይ እግዚአብሔር ከዛሬ ጀምሮ ይንቀሳቀሳል። አሜን። ኢየሱስ ያድናል። አሜን። ኢየሱስ ጌታ ነው። አሜን። አያችሁ ዕንባቆም ናይም የሚባል ሰው ደግሞ ስናይ ነቢይ አይደለም፣ የአንድ ቤተ መንግስት ላይ ባለሞን ነው። ስለ ኢየሩሳሌም ቅጥር መፍረሷን የሰማ ሰው ነው። ኢየሱስ ጌታ ነው። ስለዚህ ሲሰማ ውስጡ የተነካ ሰው ነው። ውስጡ ሲነካ የተነሳ ሰው ነው። ሲነሳ እግዚአብሔር የጠየቀውን ለመስጠት መንግስትን ምን አደረገ? ከመኝታው ከዙፋኑ ላይ ቀሰቀሰው። ሲቀሰቀስ ግን ሌላ እንደ ጦቢያ እንደ ሰንበሌጥ አሉ። ቅጥሩ እንዳይገነባ የሚዋጉ የሚከሱ የሚተቹ። ዛሬ ተቺ ካለ ይስማ። አይቶ የተነሳ ሰው አይመለስም። አሜን። አይቶ የተነሳ ሰው አይረታም። አሜን። አይቶ የተነሳ ሰው ራዩ አይቀለበስም። አሜን። አይቶ የተነሳ ሰው ቅባቱ አይቀለበስም። አሜን። አይቶ የተነሳ ሰው ተቺና ነቃፊ ከእግሩ ስር አይረግጥም። አሜን። አይቶ የተነሳ ሰው የጀመረውን ይጨርሳል። አሜን። ያስጀመረውን ያስጨርሳል። አሜን። አይቶ የተነሳ ሰው ይደርሳል፣ ያደርሳል። አሜን። ይሻገራል፣ ያሻግራል። አሜን። ይወርሳል፣ ያስወርሳል። አሜን። አይቶ የተነሳ ሰው ለወሬያቸው አይፈራም። አሜን። ሃሌሉያ። አይተ ተነስተሃል፣ እግዚአብሔር አቅም ይሆናል። አሜን። ሰውየው እኮ ተነስቷል። እነሱ አሉ፣ ታሪክ አንባቢዎች አሉ፣ ጻፊዎች አሉ። ኢየሱስ ጌታ ነው። ሰውየው ስራው እንዲሰራ የሚያደርጉ እነማን ናቸው? የጻፉት አሉ። የጻፉትን ታሪክ የሚያነቡ እነማን አሉ? እነ ዕዝራ አሉ። ዛሬ ጻፊ ይነሳል። አሜን። የህይወትን ታሪክ የኑሮን ጉድ ያንተን እንቅስቃሴ ስላንተ አንድ ሰው እግዚአብሔር ያስነሳ። አሜን። እነ ዕዝራ ምን ያደርጋሉ? ይጽፋሉ፣ ያነባሉ፣ ይጸልያሉ፣ ያስጸልያሉ። ነህምያና ህዝቡ ግን የሆኑ ናቸው። በአንድ እጃቸው ሰይፍ ይዘዋል። በአንድ እጃቸው ምን ይዘዋል? ድንጋይና ሲሚንቶ ይዘዋል። ዛሬ አንድ ነገር ልንገርህ፣ ጠላትን የምትቆርጥበትን የመንፈስን ሰይፍ ይዘህ ትሄዳለህ። አሜን። እግዚአብሔርን መንግስት የሚሰራበትን ኃይልና ክብር ለብሰህ ትሄዳለህ። አሜን። አንተ የማይታዩ መናፍስቶች ዛሬ ይታረዳሉ። አሜን። የማይታዩ ጨለማ ኃይሎች ይረታሉ። አሜን። የሚታይ እግዚአብሔር መንግስት ባንተ ይገነባል። አሜን። የሚታይ እግዚአብሔር ስራ ባንተ ይሰራል። አሜን። የሚታይ እግዚአብሔር ግዛት ባንተ ይሰፋል። አሜን። ወሬኛው በወሬ እየነፈሰ አንተ ግን ሰይፍ ይዘህ የእግዚአብሔርን ቅጥር መገንባት ትጀምራለህ። አሜን። አንተ ያለ የእግዚአብሔር መንግስት አይፈርስም። አሜን። እግዚአብሔር ቤት አይፈርስም። አሜን። እግዚአብሔር ስራ አይበላሽም። አሜን። እግዚአብሔር በዙሪያ ያሰፈረው እያሉ ደግሞ ትዳሪ አይጨናገፈም። አሜን። ቤቲ ኑሮ አይበተንም። አሜን። ጌታን እያልክ ከስራ ወደ ኋላ አትመለስም። አሜን። እግዚአብሔር የሚተጉትን ይሰጣል። አሜን። የሚተጉትን ይሰጣቸዋል። አሜን። እግዚአብሔር ባንተ ጀምሮ ባንተ ይጨርሳል። አሜን። ከልካይ ቢኖርም እንኳን ኢያሱና ዘሩባቤል ዘመን ላይ እግዚአብሔር መጣ። ዛሬ አንድ ሰው ጋር ጌታ ይመጣል። አሜን። ስፍራትን ከዚህ መልእክት ነው። አንድ ሰው ጋር ጌታ ይመጣል፣ ነገር ይሰራል። አሜን። ስፍራትን እግዚአብሔር ሌሎች እንዳይሰሩ ከለከለ። የጀመረው ማን ነው? ኢያሱ ናቸው፣ እነ ዘሩባቤል ናቸው። ዛሬ ይኸውልህ በእግዚአብሔር መንግስት ላይ ድርሻ ያለ ሰው እግዚአብሔር ጻፊን ያስነሳል አልኩ። አሜን። አንባቢውን ያስነሳል አልኩ። አሜን። ራእዩ ለጥቂት ጊዜ ነው ይጻፋል፣ ወደ ፍጻሜ ይሾኩላል። አሜን። የሰማሽው ነገር ይሾኩላል። አሜን። የሰማው ነገር ይሾኩላል። አሜን። የሰማችሁት ነገር ይሾኩላል። አሜን። ስጋ የሚለውን አትስሙ፣ ሰይጣን የሚያወራውን አትስሙ፣ ሁኔታ የሚተርከውን አትስሙ፣ ሰፈር ላይ ያሉ በሰሞቹ በእናንተ ህይወት ላይ የሚያውጁትን አትስሙ። ራእዩ ወደ ፍጻሜ ይሾኩላል። አሜን። ዛሬ ለሚያምን ሰው እግዚአብሔር ድካምን ከላዩ ያነሳል። አሜን። እንደገና መነሳት ይሆናል። አሜን። እንደገና መቆም ይሆናል። አሜን። እንደገና መበርታት ይሆናል። አሜን። እንደገና በፊቱ ያለውን ነገር ተራራው የእግዚአብሔርን ቃል ሰምቶ መልቀቅ ይጀምራል። አሜን። ሃሌሉያ ሃሌሉያ አሜን። ምን ማለት ነው? እግዚአብሔር አንተ ተራራ በልጄ በዘሩባቤል ፊት ምንድን ነው? ዛሬ ያስተኛኝ ማን ነው? ያስተኛሽ ማን ነው? ሰው አትሆንም ያለ ማን ነው? አትባረክም አትከብርም ያለው ማን ነው?
ራእይ ወደ ፍጻሜ ይቸኩላል። አሜን። ልንገር ለሚያምን ሰው ራእያችሁ ወደ ፍጻሜ ይቸኩላል። አሜን። ማንም የሚለው ሳይሆን እግዚአብሔር ሲመጣ እኮ እንዲህ ነው። አንተ ተራራ ላይ እናንተ ኃያላኖች አላለ፣ እናንተ ጎበዛችሁት አለ፣ እናንተ ስልጣን ያላችሁ ሽማምቶች አላለ። አጠቃላይ ሰበሰበና አንተ ተራራ በዝሩባቤል በልጄ ፊት ምንድነህ? ደርዳላ ሜዳ ትሆናለህ። አሜን። የከለከለ ዛሬ ይደለደላል። አሜን። አረ የከለከለ ዛሬ ይናዳል። አሜን። የከለከለ ከፊት ዛሬ ዞር ይላል። አሜን። እንግዲህ ላይ የቆመ ዛሬ ይነቀላል። አሜን። ያዩ ምን ይሆናል? ወደ ፍጻሜ ይቸኩላል። አሜን። ዛሬ አውጃለሁ በኔ ሕይወት ላይ በራእይ ላይ በእናንተ ላይ በዘመናችሁ ላይ በኢየሱስ ክርስቶስ ማንኛውም ተራራ የእግዚአብሔርን ድምጽ ይሰማል። አሜን። አረ ያንተ ነገር ከዛሬ ጀምሮ ይደላደላል። አሜን። አንተ ስም ወዳለበት ለመድረስ እግዚአብሔር እንደገና ያስነሳል። አሜን። አያችሁ እግዚአብሔርን ቃል ነው ዛሬ የሚናገረው። ተቀበሉ፣ በሕይወታችሁ ድንቅ ይሆናል። አሜን። በጅምር የሚቀር ህልም የለኝም እኔ፣ ህልም የለኝም እኔ፣ ህልም የለኝም ተወርቶ የሚቀር ህልም የለኝም እኔ፣ ህልም የለኝም እኔ፣ ህልም የለኝም እኔ በሰፈር የሚቀር ህልም የለኝም እኔ፣ ህልም የለኝም እኔ፣ ህልም የለኝም። ትክክል ነው ያየሁት፣ ትክክል ነው፣ ትክክል ነው የሰማሁት፣ ትክክል ነው፣ ትክክል ነው ያወራሁት፣ ትክክል ነው፣ ትክክል ነው ያየሁት፣ ትክክል ነው። ሃሌሉያ አሜን። ዛሬ ላውሽ ህልሚ ሰፈር ላይ አይቀርም። አሜን። ስፍራ ላይ ቁም። በገዢ ቁጣ ብነሳ እግዚአብሔር ይመጣል። አሜን። የከበደብን አንተ አይደለም የምታናግረው እግዚአብሔር ነው። አሜን። እግዚአብሔር ፈቀቅ ያደርጓል። አሜን። ሃሌሉያ አሜን። እግዚአብሔር ሲመጣ ግድ የለም ነገሮቹን ይቀይራል። አሜን። ስለዚህ ዛሬ ስፍራዬን አትልቀቅ። በስንት ነገር ይመጣል አልኩት? በሶስት ነገር። አንደኛ አንባቢው ምን ሆናል? ይፍጠራል። ሁለተኛ ምንድን ነው ታውቃላችሁ? ኢየሱስ ጌታ ነው። ይፍጠር ካለ በኋላ ራእዩን ምን አድርገዋል? ጻፋ። ሶስተኛ ደረጃ በጽላትም ላይ ምን አድርገው? ግለጠው። ጽላት የሚባለው ነገር በጣም ኃይለኛ አማርኛ ነው። ጽላት የሚባል ነገር የሙሴ ሕግ 10 የተጻፈበት ነው። ጽላት የሚባለው ሰው እንደ ስርዓት እንደ ሕግ የጠበቀበት ሕግ ነው። ጽላት በሱ ላይ ነው ተጻፈው። ጽላቱ ሰው በሚታይበት ቦታ አይቀመጥም። ጽላቱ በታቦቱ ውስጥ በውስጠኛው ክፍል ላይ ይቀመጥና ከታቦቱ ጋር ወደ ቅድስተ ቅዱሳን ወደሚባለው ክፍል ገብቶ ነው የሚቀመጠው። ሃሌሉያ። ስለዚህ ዛሬ ነገር የተጻፈው ያንተ ነገር ወደ ክፍል ቦታ ይሸጋገራል። አሜን። ያንቺ ነገር ወደ ማይነካ ቦታ ይሸጋገራል። አሜን። ወደ ማይደፈር ቦታ ይሸጋገራል። አሜን። ወደ ማይበላሽ ቦታ ይሸጋገራል። አሜን። ወደ ማይጨናገፍበት ይሸጋገራል። አሜን። ሃሌሉያ አሜን። ጽላቱ ከባድ ነው። ጽላቱ ክሩብ የሚባል ነገር በላዩ አለ በታቦቱ ላይ ራሱ። ዝም ብላችሁ ወደ ብሉይ ኪዳን ከገባችሁ አማርኛው ሊከብድ ይችላል። ወደ አዲስ ኪዳን ገብታችሁ ዕብራውያን ምዕራፍ 9 ስታነቡ ስለ ድሮና ስለ አዲስ ኪዳን ስለ ኪዳን ሁለት ነገር ይናገራል። ያን ላወራውን አልፈልግም። ዛሬ ግን ያንቺ ነገር ምን ይሆናል? በጽላት ይጻፋል። አሜን። ኧረ በጽላት ይጻፋል። አሜን። በማይነካ በማይደመሰስ ቦታ ይጻፋል። አሜን። በማይደለት ቦታ ይጻፋል። አሜን። እግዚአብሔር ጻፍን ያዘጋጃል። አሜን። እግዚአብሔር አንባቢን ያዘጋጃል። አሜን። እግዚአብሔር በጽላቱ ላይ ገልጦ ደግሞ ያንተን ነገር በክብር ቦታ የሚያስቀምጥ ሰው ያዘጋጃል። አሜን። ስለዚህ ታሪክ ያለ ሰው ትሆናለህ። አሜን። ስም ያለ ሰው ትሆናለህ። አሜን። አንተ በእግዚአብሔር ዘንድ ተቀባይነት ያለ ሰው ትሆናለህ። አሜን። በምድር ላይ የምትከብር ሰው ትሆናለህ። አሜን። እግዚአብሔር እጅ ባንተ ላይ ይሆናል። አሜን። ከዚህ የተነሳ ትከብራለህ። አሜን። እስቲ የገባ ሰው ያጨብጭብ። ከዛሬ ጀምሮ በእግዚአብሔር ቤት ላይ በመሆናችሁ አልከሰራችሁ። አሜን። አልከሰራችሁ። አሜን። እኔ በሰሞኑን አንድ ራእይ ገባኝ። ማንም ሰው ሊነካ ሊወቅስ አልፈልግም። መጽሐፍ ቅዱስ ላይ ካያችሁ ሰዎች ቃየል የሚባል ሰው አየሁ። መጀመሪያ ወንድሙን የገደለ መጀመሪያ የአዳም ልጅ ማን ነው? እሱ ነው። መጀመሪያ የማን ልጅ ነው? የመጀመሪያው የአዳም ልጅ መጀመሪያ ነፍሰ ገዳይ ማን ነው? እሱ ነው። ምን ተባለ? ዘላን ተባለ። ራሱን በራሱ የሚያሳድስ ሰው ተባለ። አየሁ። ሁለተኛ መጽሐፍ ቅዱስ ላይ ስናይ ምን አይነት ሰው አየሁ ታውቃላችሁ? ከናን የተባለ የኖህ ልጅ አየሁ።
ከአዳም ዘሮች አንዱ ነው። እሱም መጣና የአባቱን ራቁትነት ወስዶ ምን አደረገ? ወንድሞቹን አምጥቶ ምን አደረገ? ያሳየ ሰው፣ ገበናውን ያልሸፈነ ሰው። ለዚህ ዛሬ የብዙ ሰዎችን መሰረት የሚመታ መንፈስ ዛሬ ይመታል። አሜን። ብዙ ሰዎች ተቀብቷል በምድራችን ላይ ተጠርቷል በምድራችን ላይ ክዳን አላቸው፣ ግን አሳራጭ ገዳይ ያደረገ መንፈስ ዛሬ ይመታል። አሜን። እነሱንም እረፍት ተከለከለ፣ ምድርቱንም ያላሳረፈ እነሱንም የሚያሳድድ ገዳይ መንፈስ ዛሬ ከምድራችን ይነቀል። አሜን። ኢትዮጵያ ላይ ይነቀል። አሜን። በወንዛችን ላይ ይነቀል። አሜን። አገልጋዮች ዙሪያ ይነቀል። አሜን። እርካታ የከለከለ ይነቀል። አሜን። እረፍት የከለከለ ይነቀል። አሜን። ሕይወታቸው ላይ ጉብኝት ያዘገየ ይመታ። አሜን። በቃሉ ሪሰንታ ብዙ ነገር አራት ነገር አየ። ገዳይ አለ፣ ገበና ገላጭ አለ፣ ከሳሽ አለ፣ ሻጭ አለ። ይሄ ሁሉ ያለው የት ነው? እግዚአብሔር ቤት ነው። ክዳን ውስጥ ነው ያለው። ምን ያደርጋል? ምን ያደርጋል? ይገላል። ገበናን ምን ያደርጋል? ይገልጣል ወይም ያዋርዳል። በመቀጠል ምን ያደርጋል? ምን ያደርጋል? ይሸጣል። ሌላስ? አራት ነገር ነው ያልኩት። ንገሩስ? ይከሳል። ስለዚህ ይሄ ተቀብቶ ተጠርቶ ክዳን እያለ የብዙዎቹን ደግሞ ከእግዚአብሔር ቤት ላይ እንዳይኖሩ ጥሪ ያላቸውን እንዲህ አይነት ሰዎችን ስናይ ተመልከቱ። የኤሊ ቤቶቹን እዩ። የኤሊ ቤት ልጆች ክዳን እያላቸው ክዳኑ ጋር አልዘለቁም። ኤሊ አጥፍቶ አይደለም። ስለዚህ ዛሬ ምድራችን ላይ ብዙዎቹን ያለ እግዚአብሔር ጠርቷቸው እየገደለ ያለው መንፈስ ነው። ዛሬ መትቻለሁ። አሜን። ዛሬ መትቻለሁ። አሜን። ዛሬ ያን መንፈስ ከሰዎች ዙሪያ ላይ ገልብጫለሁ። አሜን። ዛሬ አዋጅ አውጃለሁ። አሜን። እግዚአብሔር ነገርን ወደ ክብር ያሸጋግራል። አሜን። ውርደት ወደ ክብር ይቀየራል። አሜን። አንድ ነገር ሆነ እኮ ሃማ የሰራው ስራን ስናይ አስተር መጽሐፍ ላይ በጣም ዲፕሊ በጣም ከባድ ስራ ሃማ የሰራው አይሁድ ዘር ጠቅላላ ሊያጠፋ ነው። መርዶክዮስ ግን ያን ከሰማ ጊዜ ጀምሮ በንጉሥ ደጅ ላይ ቁጭ ያለ ሰው ያለ ፍርሃት ያለ መናወጥ። ሕግ አውጪው እዛው ነው ያለው። ሕግ ተቀባዩ እዛ ነው ያለው። አውጪው ተቀባዩም እዛው ባለበት መርዶክዮስ ያለ መናወጥ ምን ሆነ? ቁጭ አለ። ያ ሳይናወጥ የተቀመጠ ሰው በኢየሱስ ክርስቶስ ነገሩ ወደ ክብር ይሸጋገራል። አሜን። በሚወጣው አዋጅ፣ በሚወጣው ሰልፍ፣ በሚወጣው ተግዳሮት በእግዚአብሔር ቤት ላይ ጸንተህ ቁም። እግዚአብሔር ወደ አንተ ይመጣ። አሜን። ወደ አንቺ ይመጣ። አሜን። ወደ እኔ ይመጣ። አሜን። አዋጅ በአዋጅ ይሻራል። አሜን። ነገር ይገለበጣል። አሜን። አንተን ያዋረደ አንተን ያሳደደ ያንተን ክብር ለብዙዎች ማወጅ ይጀምራል። አሜን። ሃሌሉያ። አሜን። ግን በእርግጥ ቢዘገይም ይሆናል ይመጣል። አዎ፣ ለምንድን ነው የሚዘገየው ታውቃላችሁ? እግዚአብሔር የጸለየነውን ሁሉ ቢሰጥ ከእግዚአብሔር ጋር እንኖራለን ነው። ዛሬ ዳቦ ስጥ ብሎ ዳቦ ብሰጥ፣ ነገ መኪና ስጥ መኪና ብሰጥ፣ ነገ ተነገ ወዲያ ባስ ከእግዚአብሔር ጋር እንኖራለን። እግዚአብሔር እንደ ጓደኛ ስለምናደርግ እግዚአብሔር አንተ ትከሻይን መጀመሪያ ያሰፋል፣ አንተን ይሰራል። ለራሱ የኪሱ ገንዘብ ለማድረግ ይፈልጋል። አንተን በቤቱ ለዘላለም ሊያኖር ይፈልጋል። አንተን ወደ ክብር ሊያሸጋግር ይፈልጋል። እግዚአብሔር ሁሉንም ሳይሰጥ ቀስ ቀስ እያለ የሚያስፈልገውን ሰጥቶ ለአብርሃም መጨረሻ ላይ ሁሉ ሰጥ። ሃሌሉያ አሜን። መጨረሻ ላይ በሉት ሁሉም ይሰጠኛል በሉት። ለምንድን ነው ቅድም ብያለሁ? ሁሉም ለአብርሃም ሲሰጥ አሁን አብርሃም መፈራገጥ አይችልም፣ መደነስ አይችልም፣ የፈለገውን ማድረግ አይችልም። እንደ ትላንቱም ወደ አጋር መግባትም አይችልም። ቀጥታ ወደ ክዳኑ ጋር መጓዝ ይችላል። ክዳኑ ጋር መራመድ ይችላል። ክዳኑ ጋር መመላለስ ይችላል። ስለዚህ አብርሃም ከእግዚአብሔር ጋር መኖር ሲችል እግዚአብሔር ሁሉ ሰጠና አብርሃም ያለው ነገር አብርሃም ላያውቅ ይችላል። የአብርሃም ለሆነ ግን ለይስሐቅ ሚስት ለመውሰድና እግዚአብሔር ጌታችንን ምን አድርጓል አለ? ባርኳል። በሎሌ ባርኳል፣ በግመሎች ባርኳል፣ በብር በወርቅም ባርኳል። ለጌታችን የሌለ ነገር ምንም የለም፣ ሁሉን አሳልፎ ምን አድርጓል? ሰጥቷል አለ። ስለዚህ አንተ እግዚአብሔር የማይሰጥ የሚመስል አምላክ ቢመስልን እንኳን አሳልፎ አትረፍርፎ የሚሰጥ አምላክ ነው። አሜን። እኔ በተትረፈረፈ በረከት ትጎበኛለህ። አሜን። በተትረፈረፈ ጉብኝት ጌታ ይጎበኛል። አሜን። በተትረፈረፈ ስኬት እግዚአብሔር ያገኝሃል። አሜን። በተትረፈረፈ ባለጸግነት እግዚአብሔር አንተና ቤትን ይሞላሃል። አሜን። እግዚአብሔር አውድማይን በእህል ይሞላል። አሜን። በቀይ ዘይትን ሞልቶ ያፈሳል። አሜን። ለምንድን ነው የጠበቀ ሰው ፍሬዋን ይበላል? አሜን። ለዚህ ነው መጽሐፍ ቅዱስ
ካዩ ሰዎች ስፍራ ከለቀቁት አንዱ አዳም ነው። ስፍራ ከለቀቁት አንዱ ማን ነው? አዳም ነው። እግዚአብሔር ሲመጣ የለምና አዳም ሆይ ስል የለም። ከዛ በኋላ ወዴት ነህ ስል እኔ ከገነት ውስጥ ወጥቻለሁ፣ ድምፅን ሰምቼ ፈርቼ ሸሽቻለሁ። አንተ የኔን መምጣት ነገረ ማን ነው? በምን አወቅ ስል አንተ የሰጠችኝ ረዳቴ እንዲና እንዲህ አድርጋለች። ተመልከቱ። ስፍራን የለቀቀ ሰው ዋጋ ይከፍላል። ስፍራን የለቀቀ ሰው ይሰደዳል። ስፍራን የለቀቀ ሰው ይራባል። ስፍራን የለቀቀ ሰው በጠላት ጥባጥባ ይጫወታል። ስፍራን የለቀቀ ሰው የማንም መተረቻና መዘበቻ ይሆናል። ስፍራ የለቀቀ ሰው መልሱና እሱ ሳይገናኙ እንደገና ሌላ ምዕራፍ ውስጥ ይገባል። ስለዚህ ዛሬ ወደ ስፍራ መልሻለሁ። አሜን። ወደ ስፍራችሁ መልሻለሁ። አሜን። ወደ እግዚአብሔር ቤት መለስኳችሁ። አሜን። ልባችሁን መለስኩት። አሜን። መንፈሳችሁን መለስኩት። አሜን። ፍቃዳችሁን መለስኩት። አሜን። በኢየሱስ ደም ለፈውስ መለስኩት። አሜን። ይኸውላችሁ እንደ እግዚአብሔር ያለ ማንም የለም። እንደ ማን ያለ? እኔ እንደ ዳዊት ያለ ኃያል ሰው አይቼ አላውቅም። ንጉሥ ነው፣ ካህን ሆኖ ነቢይ ሆኖ ምን ያታ አሁንስ ተስፋዬ ማን ነው? እግዚአብሔር አይደለም ምን ያለ? ሰውየው እኮ ንጉሥ ነው። ሰውየው ነቢይ ነው። እግዚአብሔር አክብሮታል፣ ባርኮታል። ስለዚህ ትልቅ ቦታ ያለ ሰው ተስፋዬ ማን ነው? አሁን አንድ ሰው በእኛ ዘመን ላይ ብንጠይቅ ህንፃዬ ተስፋዬ ነው ሊል ይችላል። ተስፋዬ ልጆቻችን ናቸው ሊሉ ይችላሉ። ልጅ ተስፋ ሆኖ ማለት ህንፃም ተስፋ ሁሉ ይሄዳል። ኢየሱስ ጌታ ነው። አሜን። ስለዚህ ዛሬ ተስፋችሁን እግዚአብሔር ስታደርጉ ወደ እግዚአብሔር ቤት ትመለሳላችሁ። አሜን። እግዚአብሔር ቤት ያለውን ክብር ትወርሳላችሁ። አሜን። በእግዚአብሔር ፊት ላይ ስትሆኑ እግዚአብሔር ይጎበኛችኋል። አሜን። አራተኛ ምን አለ? ራእዩ ገና እስከተወሰነ ጊዜ ነው ካለ በኋላ ወደ ፍጻሜ ምን ይሆናል አለ? ይቸኩላል። አራተኛው ራእዩ ገና እስከተወሰነ ምንድነው? ጊዜ ነው። ግን አንባቢው ይፍጠን። በጽላት ላይ ግለጠው። ኢየሱስ ጌታ ነው። ሃሌሉያ። በምን ላይ ግለጠው? በጽላት ላይ ግለጠው። እግዚአብሔር መለሰልኝ ካለ በኋላ አንባቢው ምን ይሆን? ይፍጠን። አንደኛ። ሁለተኛ ይፈጥን ዘንድ ራእዩ ምን ያድርግ? አንባቢው ይጻፍ። ሶስተኛ በጽላት ላይ ምን ያድርገው? ይግለጠው ካለ በኋላ አራተኛ አንድ ነገር ተናገረ። ራእዩ እስከተወሰነ ጊዜ ነው። ዕንባቆም ምን አይነት ነቢይ ነው አልኩኝ? የጽድቅ ነቢይ ነው። ጽድቅን የሚፈልግ ሰው ነው። ጽድቅን የሚራብ ሰው ነው። በምድርቱ ላይ በተበሰበሱ በክፋው ዘመን ላይ የእግዚአብሔርን ፍርድ የሚራብና የሚጠማ ነቢይ ነው። ነቢይ ነው። ብዙ ጊዜ አንድ ቃል እዚህ እናገራለሁ። የእግዚአብሔር መንግስት ዘመናዊ አይደለም። ዘመናዊ የሚታደርጉ ሰዎች ልንገራችሁ፣ ዘላለማዊ አምላክ ነው የምናመልከው። ሃሌሉያ። እግዚአብሔር ዘመናዊ አይደለም። ትናንትም አለ፣ ዛሬም አለ፣ ነገም ይኖራል። ለዘላለምን እግዚአብሔር ይኖራል። አሜን። ሃሌሉያ። አሜን። ማንም በብርታቱ እግዚአብሔርን ሊገረስስ አይችልም። ማንም በሀብቱ የእግዚአብሔርን ስልጣን ሊቀማ አይችልም። ትናንትና ዛሬም ለዘላለምን ምንድነው ይላል? ያው። ሃሌሉያ። የምታመልከው አምላክ ንቅንቅ አይልም፣ ያው። እስቲ አምላኬ በሉት። አምላኬ ዘላለማዊ ነው በሉት። ማንም አነቃንቀውም በሉት። ትናንት የተሰራውበት ነገ ሊያረጅ ይችላል። ትናንት ወዲያ የተሰራውበት እንዲሁም ተነገ ወዲያ ሊያረጅ ይችላል። ትናንት የተወለደው ልጅ ዛሬ ላይ ሊያረጅ ይችላል። እግዚአብሔር ግን ትናንትም አለ፣ ዛሬም አለ፣ ለዘላለምም አለ። አሜን። አምላክ አያረጅም። አሜን። አምላክ አያረጅም። አሜን። ሁሉን አዲስ ያደርጋል። አሜን። ሁሉን ውብ ያደርጋል። አሜን። ሁሉን በእፍኙ ሰፍሮታል። አሜን። ስለዚህ አምላክን ጠብቅ። እግዚአብሔር ነገርን ወደ ፍጻሜ ምን ያደርጋል? ያስቸኩላል። አሜን። ሁሉም በጣም እናገረኝ እርሱ አይዋሽም ነው። ምን አይሆንም? እስቲ አምላኬ በሉ። አምላኬ አይዋሽም በሉ። አይዋሽም። ስለዚህ ቢዘገይም በእርግጥ ምን ይሆናል? ይመጣል። ታገሰው፣ እርሱ አይዘገይም። ርዕሰ ምንድን ነው? ታገስና ጠብቅ። አሜን። ርዕሰ ምንድን ነው? ታገስና ጠብቅ በሉ። ንገሩ፣ ታገስና በሉ። እግዚአብሔርን ጠብቅ በሉ። ይፈርዳል በሉት። ይመልሳል በሉት። ያከብራል በሉት። ያኖራል በሉት። እሱ ይባርካል በሉት። አንተ በሉት ታገስና ጠብቀው በሉት። ሃሌሉያ። አሜን። አለቅም እያለሽ እኮ ነው የሚገዳደረው።
ግን ዛሬ ለቆ ይሄዳል። አሜን። በጸና እጁ ይለቃል። አሜን። በጸናች ክንዱ ይለቃል። አሜን። ዛሬ ትለቀቃለሽ። አሜን። ትለቀቂያለሽ። አሜን። ትለቀቃለሽ። አሜን። ትለቀቂያለሽ። አሜን። ጸጥ በያው ናቸው አለከም የሚለው ከዘመኗ ከህይወቷ ከኑሯ ከፍጻሜዋ ከዝሳ ጀምሮ አፈርሳው ተቃጠል ትፈራለች እናዘጋታለን አንፈልግም ከፍታው እስቲ እሷ ይበቃለኛ ኃይል አለ እዛ ከስር የሚመጣ ኃይል አለ አሁን እዛ ያለው ኃይሉን ይመታል አሜን እዛ ያለው ኃይል ይመታል አሁን ከዛሬ ጀምሮ ስኬቷን ተለቃለች አሜን አታንከራትትም አንተ አንከራታች ወደ መጣይበት በኢየሱስ ዳግም ላትመጣ ሶስት ደጩና ውጣ በኢየሱስ